ሰላም ሰላም እንዴት ናችሁ? የዛሬው ርዕሳችን ደግሞ ከእንቁላል ጋር ቀላቅለን የማንመገባቸው 5 የምግብ አይነቶችን እነግራችኋለሁ። እስከ መጨረሻው ተከታተሉኝ። አንደኛ የአኩሪ አተር ወይም ወተት ወይም ሶያ ሚልክ የምንለው ነው። እንግዲህ አኩሪ አተር በውስጡ ከፍተኛ የሆነ ፕሮቲን ስላለው ከእንቁላል ጋር ቀላቅለን በምንጠቀምበት ጊዜ እንቁላልም የራሱ የሆነ በቂ ፕሮቲን ስላለው ሁለቱ ሲቀላቀሉ ጨጓራችን ከፍተኛ የሆነ ጫና ስለሚፈጠርበት ለመፍጨት ይቸገራል ማለት ነው። በሁለተኛ ደረጃ ደግሞ ሻይ ነው። ብዙ ጊዜ በሀገራችን ቁርስ ላይ ዳቦና ሻይ ከእንቁላል ጋር አድርገን ማቅረብ የተለመደ ነው። ነገር ግን ይሄ የተሳሳተ ልምድ ነው ማለት ነው። ምክንያቱም በሻይ ውስጥ የሚገኘው ፖሊፌኖል የሚባለው ኬሚካል ሰውነታችን ከፕሮቲን የሚያገኘውን ጥቅም እንዳያገኝ ያደርጋል። ምክንያቱም አብዞርቤሽን ሬዲዩስ ወይም የመምጠጥ ኃይሉን በመቀነስ ከእንቁላል የምናገኘውን ጥቅም እንዳናገኝ ያደርገናል ማለት ነው። በሶስተኛ ደረጃ ደግሞ ስጋ ነው። እንግዲህ ስጋ በውስጡ ከፍተኛ የሆነ ፕሮቲን እና ፋት አለው ማለት ነው። ከእንቁላል ጋር ያለው ፋት ጋር ሲገናኝ ከፍተኛ የሆነ ጫና ለጨጓራችን ስለሚፈጥር ይህም ለዳይጀሽን ከባድ ይሆንበታል ማለት ነው። በሶስተኛ ደረጃ ደግሞ ሙዝ፣ በአራተኛ ደረጃ ሙዝ ነው። እንግዲህ ሙዝ እንደሚታወቀው ከፍተኛ የሆነ ጥቅም ያለው የፍራፍሬ አይነት ነው። ነገር ግን ከእንቁላል ጋር በሚገናኝበት ጊዜ የሆድ መንፋት፣ ድካም በመፍጠር ጨጓራችንን ምግቡ ከእሱ ጋር ተቀላቅሎ ስንመገበው ለመፍጨት አስቸጋሪ ይሆንና ጨጓራችን ዲስኮምፎርት እንዲሰማን ያደርጋል ማለት ነው። በአምስተኛ እና የመጨረሻው ደግሞ ስኳር ነው። እንግዲህ ጣፋጭ ነገሮችን እንደ ስኳር አይነቶች ጣፋጭ ነገሮች ከእንቁላል ጋር በምንቀላቀልበት ጊዜ እንቁላል ውስጥ የሚገኘው አሚኖ አሲድ ኬሚካል ሪአክሽን ይፈጥርና ኢንሱሊን ሬዚስታንስ ወይም በደማችን ውስጥ የሚገኘውን የስኳር መጠናችን እንዲጨምር ያደርጋል ማለት ነው። ሌላው ደግሞ በዚሁ ተያይዞ የደም መርጋት በሽታ ያስከትላል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ወዳችኋለሁ። የዛሬው ርዕስ እዚህ ላይ ያበቃል። በሚቀጥለው እንደዚሁ አጭር ግን ጠቃሚ የሆነ መረጃ ይዤላችሁ እስከምመጣ ድረስ ለዛሬው እዚህ ላይ ይበቃናል።